ከኛ የበለጠ ነገር ያደርግላችሁ፣ ያሰባችሁት ነገር ይሳካላችሁ። ፈጣሪ የልባችሁን መሻት ይስጣችሁ። ይህን ማድረግ የምችለው እና ዛሬ ላይ እንደዚህ ሊጋበዙኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ውድ የአብርሽና የሩታ ተከታታዮች እንዲሁም የዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው አልሐምዱሊላህ እግሬ ሳይሰበር ነው ወደ እናንተ የመጣሁት ዛሬ። እንኳን ደስ አላችሁ። እኔ እንኳን በጣም ደስ ብሎኛል። የምር እንኳን እንደዚህ በሰላም ተገላገልሽ። እንኳንም ጨርቁን ልጁን ተገላገልሹ። የምር በጣም ነው ደስ አለኝ። እንኳን ደስ አላችሁ አብርሽ ሌሎቹን ጓደኞቹ በሙሉ ማለት ነው። እንኳን ደስ አላችሁ። እንኳን ሩታይ እንኳንም ተገላገልሽ ከዚህ ጨርቅ ከዚህ ልጅ ማለት ነው። እና እንዴት ናችሁ? ሁላችሁም ሰላም ናችሁ ወይ? የአብርሽና የሩታ እንኳን ለዚህ ቀን አበቃችሁ። አበቃ በቃ። እንዴ ምን ነው ተጨናነቀች እኮ ሩታ። እንዴ ቀይ በቀን እንደዚህ መወተፍ ምን አመጣባት? ዛሬ ተገላገለች። እንኳን ተገላገልሽ የኔ ቆንጆ። እንዴ ተሳቀቀች እኮ። አብርሽ ማታመጣው ድራማ የለም። እንግዲህ እንኳን ደስ አላችሁ። እኔ በጣም ነው ደስ ያለኝ ይሄን ነገር ስላየሁኝ። ልጁ ማን ይመስል አብርሽን ነው ወለ ሩታን ይመስለኛል። አብርሽን ነው። በአብርሽ ከወጣማ ኦ ማይ ጋድ ምን ሊላችሁ ነበረ እናንተ? እኔ እውነት አልመሰለኝም ነበር እኮ እስካሁን ማለት ነው። ይሄ ነገር ውሸት መስሎኝ ነበር። ለካ እውነት ነው። ኦ ማይ ጋድ እንኳን ደስ አላችሁ። እኔ በጣም ነው ደስ አለኝ። የምሬን ነው የምላችሁ። ከስንት ወር በኋላ መጥቼ ገብቼ ይሄን ነገር ሲያይ አስቡት። እኔ እስካሁን አላመንኳቸውም ነበረ። እንዴ ምን ነው ሩታዬ ይሄን ጨርቅ መቼ ነው የምታወጣው? መቼ ነው? እኔ ምስኪን ሩታዬ በጣም አዝናለች ውስጧ። በቃ ከዚህ ነገር ተገላገልኩኝ እሰይ ደግ እያለች ነው በውስጧ እያሰበች ነው። በቃ ተገላገልኩኝ ከአሁን በኋላ እርጉዝ ምናምን የሚባል ነገር የለም። እንዴ በቃ ኖርማል ነኝ። እንዴ አጨናነቁኝ እኮ እያለች ነው። እናንተ አጨናነቁ መቼ ነው የምትወልጂው ምናምን ብላችሁ ያው ተገላገለች ዛሬ። እንዴ የምን ጨርቅ የምን ልጅ አያስፈልግም። በቃ ኖርማል። እንዴ አብርሽ ደግሞ ልጁን እንግዲህ እንዳይወድቅብክ ባዶ እንዳይሆን ደግሞ እንዳይታይብክ በደንብ አድርገህ ስታክፍ አሁን ባላም በደንብ አድርገህ ተጠንቅቀክ እንደዚህ ማቀፍ ተለማመድ ልጅን ማቀፍ። እንኳን ደስ አለክ። ውይ እንኳን ደስ አላችሁ የኔ ጅሎች፣ እንኳን ደስ አላችሁ። እኔን 10 ሺህ ያስገቡኝ። የምሬን ነው የምላችሁ 10 ሺህ ያስገቡኝ። ቦምብ ሆነውን ፕራንክ ይዤላችሁ እመጣለሁኝ ከባሊ ማለት ነው። እንደዚህ እናንተ እንደዚህ የምታምኑ ከሆነ እኔን አያርገኝ። ጥሩ ነገር ይዤ ነው የምመጣው። ሰብስክራይብ አድርጉ፣ ግድ ነው ሰብስክራይብ ማድረግ አትርሱ። የምሬን ነው የምላችሁ። እንዴ ሰው እንደዚህ እንዴ ተው፣ የምር ተው፣ ግን ተው ሰው ሁኑ እንዴ የምር እንኳን ለዚህ ቀን አበቃችሁ። ሌላ ምን እላለሁኝ? አብርሽና ሩታ ማለት ነው። ደስ ብሎኛል። እንኳን ተገላግላችሁ። እንዴ ህዝቡ እኮ ያስጨንቃል፣ በጣም ያስጨንቃል። መቼ ነው የምትወልደው? መቼ ነው ይሄ ነገር የሚያልቀው? እንዴ እናንተ በበዛችሁት። በየጊዜው እርጉዝ ናት፣ እንደዚህ ናት። እንዴ አለበዛም እንዴ? እንኳንም ተገላገልሻችሁ። ካሁን በኋላ እርጉዝ ምናምን የሚባል ነገር የለም። በቃ ሌላ ርዕስ አምጡ፣ ሌላ ፋይል በዚህ ያጠናቋል። ፓርቲ ስንት ልበላችሁ፣ በዚህ ተጠናቋል። አሁን ሌላ ርዕስ ይመጣል። እንግዲህ ልጁ የማን ነው ለኬሊ ነው እየተባለ በሱ ይመጣል ይመስለኛል፣ ቀጣዩ ፓርት ማለት ነው። እኔ ሲገምት ማለት ነው። አብርሽ እንግዲህ ልጁ የኔ አይደለም ብሎ ይመጣል። ምክንያቱም ሩታ ተጣልታ ብዙ ጊዜ ከሱ ከሌላ ወንድ እሱም ከሌላ ሴት እንትን ብሎ ነበረ። አሁን ደግሞ እንደዚህ አይነት ነገር ይመጣል ማለት ነው። ጠብቁ እንደኔ አይነቶቹ ጂሎቹ ጠብቁ። እንዴ ብዙ ነገር ታያላችሁ፣ ብዙ ነገር ታያላችሁ። ቀንምቱን ፊትናው እንደቅኔ ኸይራለው ውስጡን ምቾት አላጣሁም በእርግጥ ከችግር ጋር ማናለኝ ያለሱስ የክፉ ቀን አጋር